ከክሳራ ትድናላችሁ። እሺ ጫማ ልትገዛ ወደ ሱቅ ወጥታል። ቡቲክ ቢም ተመሳሳይ ጫማ ነው የምትገዛው እና የገንዘባችሁ መጠን የተለያየ ነው። ቡቲክ ኤ ላይ 2000 ብር ጫማ በ35% ዲስካውንት አግኝታል። ቡቲክ ቢም 1800 ብር ጫማ በ25% ዲስካውንት አግኝታል። የትኛው ነው የሚያዋጣው? እሺ የትኛው ብትገዙ ይሻላችኋል? ለምሳሌ እንስራ። ቡቲክ ኤ 2000 ነው። ይሄን በቀላሉ ለመስራት እኔ ወደ ፕሮሞሎ ከማግባት በቀላሉ ላሳያችሁ። ይሄው 2000 ሲባዛ 35 ኦቨር 100 ማድረግ ትችላላችሁ። ስለዚህ 0 በ0 እናጣፋ 20 ሲባዛ 35 20 በ35 እና ስናባዛ እሺ 35 20 0 0 0 አንድ ያለ 6 7 700 ማለት ነው። 700 ይህ ማለት 700 ብር ቅናሹ ማለት ነው። ያ ማለት 2000 ሲቀነስ 700 እኩል ይሆናል 1300 ብር ገዛችሁ ማለት ነው። ይሄንን ጫማ በ1300 ብር ነው ገዛችሁ። እሺ ቡቲክ ቢ እንየው። ቡቲክ ቢ 1800 ሲባዛ 25 ኦቨር 100 18 ሲባዛ 25 እሺ 0 2 9 16 አንድ ያለ 3 0 5 3 ይሄ ስንት ማለት ነው? 350 ማለት ነው። ይሄ ማለት ከ1800 ሲቀነስ 350 ከ1800 350 ሲቀነስ እኩል ይሆናል 1450 1450 ይሆናል ማለት ነው። ስለዚህ የትኛው ሱቅ ይሻላችኋል? ለእናንተ አሁን የትኛው ነው የሚሻላችሁ? ይሄ ቪዲዮ የደረሰ ሰው እስቲ ሳብስክራይብ በማድረግ አግዙኝ። ጀማሪ ነኝ ባካችሁ። የተመቻችሁት ሳብስክራይብ አድርጉት።